የማይነገሩ ነገሮች አሉ አንዱ ትልቁ ነገር ደግሞ ይሄ ነው የወር ገቢያችንን ምንናገር ሰዎች አሉ ምን ቦታ የት እንደከፈልን ምንናገር ሰዎች አለን በተናገርነው ልክ ይሄንን ነገር ከውስጣችን ያወጣን ባሳየን ልክ ግን መረዳት ያለብን ነገር ለራሳችንም ለልጆቻችንም ምቀኛና ጠላት ያመጣን ነው ምን አናገረን ምን አሳየን ሰው የሚያየውን ያክሊ ሀብትና እርግዝና አይደበቅም የተወሰነ ነገር ብንደብቅም ይታያል ግን ልብ ማለት መቻል ያለብን ነገር ማውራት የለብንም አንዳንዶች በጣም ያሳዝናሉ በሶሻል ሚዲያ ሳይቀር ያላቸውን ነገር ያወጡ ይሄን ገዛው ይሄ ያለኝ እንዲያለኝ ይላሉ ሶሻል ሚዲያን የምንጠቀምበት የራሱ መንገድ አለ ወይንም ደግሞ እንትን ገዝተናል እንትን አድርገናል የምንለው ገንዘብ የሚያመጣ ነገር ከሆነ የምናሳይበት የተለያየ እንደየስራው አይነት ይለያያል ልብ ማለት ያለብን ነገር ግን ለሰው አውጥተን ፍለፊት የምናሳየው ነገር እንደው 20% መሆን የለበት 80% ውስጣችንን ዘግተን ከኋላ ነው ማድረግ ያለብን ለምን ህይወታችን ለራሳችን ነው የምናገኘው ነገር ገንዘቡ እኛ እንድንኖርበት ነው እንጂ እንንትና እንዲያዩት አይደለም የምንገዛው ቤት የምንሰራው ነገር ያለን ንብረት እንዴ ንብረት ቆጣሪ ነው እንዴ ሰው አይደለም እኮ 80% ራሳችንን ጸጥ ብለን ነው ማድረግ ያለብን ለምን ባልተናገርነው ነገር ጠላት አይመጣብንም ሰው አይኑ አይችልም ሰው በተለይ የራሳችን ሰው ደሙ ይፈላል የሆነ ነገር ስንገዛ የደረሰበት ሰው ያውቀዋል ይሄን አይናቸውን ተከተካልኩ ሰርተን ለፍተን ጥረግረን ያገኘን ይያዩ እንዴት ይላሉ የራሳቸውን መስራት አይችሉም የራሳቸው ጉዳይ እኛ ግን ምን አሳየን በራችንን ዝግት አድርገን እቺ የምታምር ኑሯችንን ፈጣሪ የሰጠንን ሰላማዊ ህይወት